ባዶ ይሆን? አገር አቋራጭ ነቢያቶች አሏቸው። ተንበርክካ አትጸልይም እሷ ነቢይ እንትና መቼም የኔን ነገር አሸክመዋል። ጸልይልኝ። ራስሽ ጸልይ፣ ራስሽ ጸልይ። ሰነፍ እግዚአብሔር ሰነፍ አይወድም። ሰነፍ አይወድም እግዚአብሔር። ጸሎት የሚጠላ ጸሎት ያቅለሸልሸዋል። 2 ሰዓት ሲኒማ ያህል 2 ሰዓት ስብከት መስማት አይችልም። ያቅለሸልሸዋል ስብከት። ነቢያቶች ከሌሉ የማይጣፍጣቸው ብዙ አሉ። ነቢይ እንትና ይመጣል አዳራሽ ግጥም ይላል። በቅርብ ከዶክተር ጋራ ሌላ አንድ ዘማሪ የታወቀ ዘማሪ ጋር ሐዋሳ ላይ ተገናኝተን ስንጫወት የሚያስቅ ነገር ነገረኝ። ፓስተር አለኝ እንዴት ነው አለኝ አለ። ለአገልግሎት ልንጠራ ፈልጌ ነበር። እሺ እና እንዴት ነው ትንቢት ትናገራለህ አለኝ አለ። አይ አልናገርም አልኩት አለ። ህዝብ እኮ ትንቢት ይወዳል አለዛ ይደብራል አለኛል። ይሄ አይነት ምናምንቴ መንፈስ እግዚአብሔር ጉባኤ ላይ አይጠቅምም። ጠራርገን እናውጣዋለን። ክብር ለእግዚአብሔር ይሁን። ጸልይ። ራስህ አንተው ራስህ ፊቱን ፈልግ። በሰው ላይ አትደገፍ። ለአንተ እግዚአብሔር እንጀራ አባትህ አይደለም፣ ይናገራል። እግዚአብሔር ድምፅ አለው፣ ይናገራል። በአንድም በሌላ ይናገራል። ሰው አያስተውለውም። ችግራችን ግን እነከሌን ነው የምንፈልጋቸው። እነከሌ ካልመጡ ሰማይ የሚከፈት አይመስለንም። እግዚአብሔር በዙፋኑ አለ። ክብሩን ለማንም አይሰጥም። ክብር ለእግዚአብሔር ይሁን። ስለዚህ ይህንን የመዳን ራስ ቁርህን አድርግ። እንዳትመታ በካውንተርፊት ስፒሪት እንዳትመታ፣ በተላላፊ ጂኒ እንዳትመታ። አንተ የልዑል እግዚአብሔር ባሪያ ነህ። አሜን አሜን። ራስን ጠብቅ። ትልቅ ሰው ነህ። በመንፈስ ቅዱስ የታተምክ ደስቲኒ ያለህ ኤተርናል ደስቲኒ ያለህ ክቡር እሱ ነህ። ስለዚህ ተራ በሆነ ነገር እንዳትታለል። አሜን አሜን። ስለዚህ ከዚህ ከጸሎት አደባባይ የሚያስጠፋ ኃይል የቢስ የሚያደርግ የጦር ዕቃ ያለበሰ ክርስቲያን እንዳትሆን። ጦር ዕቃ አለበሰ ለመጨረሻው ፍልሚያ መዘጋጀት